ዳሌዎች አይዋሹም hips don't lie ይህን ቃል ስንሰማ ወደ አእምሯችን የምትመጣው አንዲት ሴት ብቻ ነች በልዩ የድምጽ ቃናዋ በአስደናቂ የዳንስ ችሎታዋ እንዲሁም ዓለምን አንድ ባደረጉ የሙዚቃ ስራዎቿ የምትታወቀው የላቲን አሜሪካዋ ንግስት ሻኪራ Y el Latin Grammy es para Shakira y Bizarrap. Las mujeres ya no lloran, las mujeres facturan. Shakira. Shakira. I'm on tonight, you know my hips don't lie, and I'm starting to feel it's right. All the traction, the tension. Don't you see, baby, this is perfection. Hey girl, I can see your body moving, and it's driving me. ዳሌዎች አይዋሹም hips don't lie የሚለው ሐረግ በቀጥታ ወደ አማርኛ ሲተረጎም ለጆሮ የሚከብድ ወይም ትርጉሙ የማይጨበጥ ሊመስል ይችላል። ነገር ግን ከሻኪራ የሙዚቃ ህይወትና ከላቲን ባህል አንፃር እጅግ ጥልቅና አስደናቂ የሆነ ምሳሌያዊ ትርጉም አለው። ሻኪራ ስቱዲዮ ውስጥ አዳዲስ ዘፈኖችን ከፕሮዲውሰሮቿ ጋር በመታቀናበርበት ጊዜ የምትመራበት አንድ ያልተጻፈ ህግ ነበራት። የሚሰራው ሙዚቃ ቢት ወይም ዜማ በእውነት አሪፍና ሰውን መደነስ የሚጋብዝ ከሆነ እሷ ሳታስበውና በራሱ ጊዜ ሰውነቷ ወይም ዳሌዋ መደነስ ይጀምራል። ዜማው ካልተመቻትና አሪፍ ካልሆነ ግን ዝም ብላ ትቆማለች። ስቱዲዮ ውስጥ ለሚሰሩ ሰዎች ሁልጊዜ እንዲህ ትላቸዋለች፣ እኔ ባፊ ዘፈኑ አሪፍ ነው ብያል ልዋሻችሁ እችላለሁ፣ ዳሌዎቼ ግን አይዋሹም my hips don't lie ካልተንቀሳቀሱ ዘፈኑ ገና ስራ ይቀረዋል ማለት ነው። ፕሮዲውሰሮቿ ይህንን አባባሏን በጣም ወደውት ነው የዘፈኑን ርዕስ hips don't lie ያደረጉት። ከኮሎምቢያ ትንንሽ መድረኮች ተነስታ የዓለምን ግዙፍ ስታዲየሞች እስከ ማንቀጥቀጥ የደረሰችው ይህች ኮከብ በሕይወቷ ብዙ ውጣ ውረዶችን አሳልፋለች። በአንድ ወቅት በዓለም ዋንጫ መድረክ ዓለምን በደስታ ስታስፈነድቅ፣ በሌላ ጊዜ ደግሞ በከባድ ፍቅር ስብራት ውስጥ አልፋ በእንባዋ አዳዲስ ሪከርዶችን የሰበረች ጠንካራ ሴት ናት። ዛሬ በዚህች አጭር ቆይታችን የሻኪራን የሕይወት ገጾች እንገልጣለን። የት ተወለደች? እንዴትስ ወደዚህ ከፍታ ማማ ወጣች? ስለ አስገራሚው የፍቅር ታሪኳና ስለ ፈረሰው ትዳሯ እንዲሁም ስለ ግዙፍ የሀብት መጠኗ በጥልቀት እንመለከታለን። አብራችሁን ቆዩ። Come on, let's go. Real slow. Did you see, baby, this is you'll never have to wonder. We can always play by ear. That's the thing. Am I getting in the car with this? We're standing the whole way. ሻኪራ ኢዛቤል መባረክ ሪፖል የተወለደችው የካቲት 1977 እንደ አውሮፓውያን አቆጣጠር በኮሎምቢያዋ የወደብ ከተማ ባራንኩላ በምትባል ከተማ ውስጥ ነው። አባቷ ዊሊያም መባረክ ትውልደ ሊባኖሳዊ ሲሆኑ እናቷ ኒዲያ ሪፖል ደግሞ ኮሎምቢያዊት ናቸው። ሻኪራ የሚለው ስሟ ከአረብኛ ቋንቋ የመጣ ሲሆን ትርጉሙም አመስጋኝ ማለት ነው። ይህ የባህሎቹ ውህደት በሻኪራ የሕይወት ዘመን ሙሉ ትልቅ ተጽዕኖ ነበረው። ገና በ4 ዓመቷ ግጥም መጻፍ የጀመረችው ሻኪራ በአባቷ የጽሑፍ ማሽን ላይ የመጀመሪያዎቹ ሥራዎቿን ታሰፍር ነበር። በ7 ዓመቷ ደግሞ አባቷ ወደ መካከለኛው ምስራቅ ምግብ ቤት ይዟት ሲሄድ ለመጀመሪያ ጊዜ ባህላዊውን የአረብኛ ዳንስ ቢሊ ዳንስ አይታ በፍቅሩ ወደቀች። ያኔ ነበር ዓለምን የሚያስደምመውን የዳሌዋን እንቅስቃሴ መሰረት የጣለው። ነገር ግን መንገዱ አልጋ ባልጋ አልነበረም። በትምህርት ቤት የሙዚቃ መዘምራን ቡድን ውስጥ ለመግባት ስትሞክር ድምፅሽ እንደ ፍየል ነው ተብላ ተቀባይነት አጣ ነበር። ሆኖም ይህ ተስፋ አላስቆረጣትም። በ13 ዓመቷ ወደ ቦጎታ በማቅናት ከሶኒ ኮሎምቢያ ጋር ውል ተፈራረመች። የመጀመሪያዎቹ 2 አልበሞቿ ማጂያና ፔሌግሮ በሚጠበቀው ልክ ባይሳኩም በ1995 ያወጣችው ባዶ እግር የተሰኘ አልበም በላቲን አሜሪካ ታዋቂ ያደረጋት። በስፓኒሽ ቋንቋ ብቻ መዝፈን እንደማያዋጣት የተረዳችው ሻኪራ በእንግሊዝኛ ቋንቋ ዘፈኖችን መጻፍና መዘመር ጀመረች። በ2001 እንደ አውሮፓውያን አቆጣጠር ያወጣችው ላውንደሪ ሰርቪስ የተሰኘው አልበም ዓለምን ጉድ ያሰኘው። በዚህ አልበም ውስጥ የተካተተው ዌኔቨር የተሰኘ ዘፈን
በዓለም ዙሪያ አንደኛ በመውጣት የሻኪራን ስም በዓለም የሙዚቃ ታሪክ ላይ በወርቅ ቀለም ጻፈው። ከዛም በመቀጠል ሂፕስ ዶንት ላይ፣ ሺ ወልፍ እና ሌሎችም ተከታታይ ሂደቶችን በማውጣት የላቲን ሙዚቃን ወደ ዓለም አቀፍ የፖፕ ባህል አስገባችው። ሻኪራ ሙዚቀኛ ብቻ ሳትሆን የራሷን ዘፈኖች የምትጽፍ፣ የምታቀናብርና የምትሰራ ፕሮዲውሰር፣ ባለብዙ ተሰጥኦ አርቲስት ናት። በዚህም በርካታ የግራሚና የላቲን ሽልማቶችን ጠራርጋ ወስዳለች። እንግሊዝኛ ቋንቋን በሚገባ አጥንታ ላውንደሪ ሰርቪስ የተሰኘውን አልበሟን ያወጣችው ሻኪራ ከሙዚቃ ተሰጥኦዋ በተጨማሪ እጅግ ብልህና ባለ ከፍተኛ አይኪው ባለቤት ስትሆን ከስፓኒሽ በተጨማሪ እንግሊዝኛ፣ ፖርቹጊዝ፣ ጣሊያን እንዲሁም ፈረንሳይኛን ጨምሮ እስከ 6 ቋንቋዎችን አቀላጥፋ መናገር የምትችል ሲሆን እስከ 8 የሚደርሱትን ደግሞ ማዳመጥ ትችላለች። ይህ የቋንቋ ችሎታዋ ደግሞ መላውን ዓለም በቀላሉ እንድትግባባበትና እንድትቆጣጠር ረድቷታል። እግር ኳስና ሙዚቃን በተዋበ መልኩ አንድ ያደረገች አርቲስት ብትኖር ሻኪራ ናት። ከፊፋ የዓለም ዋንጫ ጋርም ያላት ቁርኝት አስገራሚ ነው። ታሪኩ የጀመረው በ2006 የጀርመኒ የዓለም ዋንጫ ላይ ሂፕስ ዶንት ላይ የባምቡ ቨርጅንን በመዝጊያ ስነ ስርዓት ላይ ስታቀርብ ነው። ነገር ግን የዓለምን ታሪክ የቀየረ በ2010 የደቡብ አፍሪካ ዓለም ዋንጫ ላይ ነው። ፊፋ ያዘጋጀው ዋካ ዋካ ዲስ ታይም ፎር አፍሪካ የተሰኘው የዓለም ዋንጫ መዝሙር የምንጊዜም ብርጡና በቢሊዮኖች የሚቆጠር እይታን ያገኘ ታሪካዊ ዘፈን ሆነ። አፍሪካዊ ዜማን ከራሷ አስማስ ጋር ቀላቅላ ዓለምን አዘፈነች። በ2014 የብራዚል ዓለም ዋንጫም ላላላላ በተሰኘው ዘፈኗ ደግሞ መድረኩን ተወጣጠረች። ሻኪራ በ3 ተከታታይ የዓለም ዋንጫዎች ላይ የዘፈነች ብቸኛዋ አርቲስት በመሆንም ሪከርድ አስመዝግባለች። የ2010 የደቡብ አፍሪካ ዓለም ዋንጫ ለሻኪራ የሙዚቃ ስኬት ብቻ ሳይሆን የሕይወቷን ትልቁን ፍቅር ያገኘችበትም አጋጣሚ ነበር። ዋካ ዋካ የሙዚቃ ክሊፑ በሚቀረጽበት ወቅት ከታዋቂው የስፔን ብሔራዊ ቡድንና የባርሴሎና ተከላካይ ጀራርድ ፒኬ ጋር ተዋወቀች። በዕድሜ የ10 ዓመት ልዩነት ቢኖራቸውም ሻኪራ ትበልጠዋለች። ሆኖም የተወለዱት በተመሳሳይ ቀን የካቲት 2 ነው። ፍቅራቸውን ድንበር አልነበረውም። ሕጋዊ ጋብቻ ባይፈጽሙም ለ12 ዓመታት በአንድ ጣሪያ ስር በደስታ ኖረዋል። ከዚህ ፍቅራቸውም ሚላንና ሳሻ የተባሉ 2 ውብ ወንድ ልጆች አፍርተዋል። ሻኪራ ቤተሰቧን ለማስቀደም ስትል የሙዚቃ ስራዋን በከፊል አቀዝቅዛ ባርሴሎና ከተማ መኖር ጀምራ ነበር። ነገር ግን በ2022 እንደ አውሮፓውያን አቆጣጠር ያልተጠበቀ ዜና ዓለምን አናወጠ። የዓለም የሚመስለው ፍቅራቸው ተሰበረ። ፒኬ ክላራቺያ ከተባለች ወጣት ጋር የፍቅር ግንኙነት በመጀመሩና ሻኪራን በማታለሉ ምክንያት ጥንዶቹ በይፋ መለያየታቸውን አሳወቁ። ለሻኪራ ይህ ጊዜ እጅግ ፈታኝና የልብ ስብራት የሞላበት ነበር። ነገር ግን እሷ እንደ ሌሎች ሴቶች አላከረከረችም። ሐዘኗንና ቁጣዋን ወደ ሙዚቃ ቀይራ ተመልሳ መጣች። በተለይ ከአርጀንቲናዊ ፕሮዲውሰር ቢዛራፕ ጋር የሰራችው ቢዛራፕ ሚውዚክ ሴሽንስ ቮሊዩም 53 የተሰኘ የዲስ ትራክ በዓለም ዙሪያ ዩቲዩብንና ስፖቲፋይን በማጥለቅለቅ የጊነስ የዓለም ሪከርዶች ሰበረ። ዘፈኑ ላይ ሴቶች ከእንግዲህ አያለቅሱም፣ ሴቶች ገንዘብ ነው የሚሰሩት፣ ውመን ዶንት ክራይ ኤኒሞር ዜ ካሽ ኢን የሚለው ቃሏ የብዙዎችን ልብ ነክቷል። ከ3 አስርት ዓመታት በላይ በዘለቀው የሙዚቃ ስራዋ ሻኪራ በዓለም ዙሪያ ከ95 ሚሊዮን በላይ አጠቃላይ የሙዚቃ ሪከርዶችን በመሸጥ በታሪክ ከፍተኛ ሽያጭ ያላት የላቲን አሜሪካ ሴት አርቲስት ለመሆን በቅታለች። ይህ የምንጊዜም ከፍተኛ ሽያጭ ካላቸው የላቲን አርቲስቶች ቀዳሚ ያደርጋታል። ታዲያ ይህ ስኬት ዝም ብሎ አልመጣም፣ ግዙፍ ሀብትንም አስገኝቶላታል። የተለያዩ የፋይናንስ መረጃዎች እንደ ፎርብስ እና ሴሌብሪቲ ኔትወርክስ እንደሚያሳዩት የሻኪራ የተጣራ የሀብት መጠን ወደ 300 ሚሊዮን የአሜሪካን ዶላር ይጠጋል። ይህ ሀብት የመጣው ከሙዚቃ ሽያጭ፣ ከዓለም አቀፍ የኮንሰርት ጉዞዎች፣ ከማስታወቂያ ስራዎችና ከዘ ቮይስ የቴሌቪዥን ዳኝነት ተሳትፏ ጭምር ነው። በቅርቡ ደግሞ ሚያሚ የቅንጦት መኖሪያ ቤቷንና የዘፈኖቿን የቅጂ መብት በመሸጥ ከፍተኛ ገቢ አግኝታለች። ነገር ግን ሻኪራ ሀብቷን ለራሷ ብቻ አላደረገችም። ገና በ18 ዓመቷ ያቋቋመችው ባዶ እግር ፋውንዴሽን በኮሎምቢያ ውስጥ በድህነት ለሚኖሩ በሺህ የሚቆጠሩ ሕፃናት ዘመናዊ ትምህርት ቤቶችን በመገንባት ምግብና ትምህርት በነፃ እንዲያገኙ በማድረግ ታላቅ ሰብአዊ ሥራን እየሰራች ትገኛለች። አዎ ሻኪራ የላቲን ሙዚቃ ለዓለም ያስተዋወቀች የጥበብ አምባሳደር፣ የዓለም ዋንጫን ድምቀት የጨመረች
ልቧ ቢሰበርም በእንባዋ ፈንታ በስራዋ ተክታ ጥንካሬን ያስተማረች እናት፣ ለድሆች የደረሰች ሩህሩህ ሴት ናት። ከኮሎምቢያዋ ትንሽ ከተማ ባራንኩላ ተነስታ ዓለምን በእጇ መዳፍ ውስጥ አስገብታለች። የሻኪራ ታሪክ የሚያስተምረ አንድ ነገር ቢኖር ተሰጥኦ ከጥረት፣ ውድቀት ደግሞ ከመነሳት ጋር ሲዋሃድ የማይቻል ነገር እንደሌለ ነው። ለዛሬ ያዘጋጀንላችሁ የሻኪራ የህይወት ታሪክ ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የማንን ታሪክ እንድሰራላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን።